قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه أجمعين ومن استنى بسنته واقتفى أثره واهتدى بهديه إلى يوم الدين. أما بعد، قال الله تعالى: قل هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب. وقال تعالى: يرفع الله الذين آمنوا منكم والذين أوتوا العلم درجات. وقال تعالى: يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم. وثبت في صحيح البخاري أن النبي صلى الله عليه وسلم سئل: من أكرم الناس؟ قال: أتقاهم. قالوا: ليس عن هذا نسألك يا رسول الله. قال: فيوسف نبي الله ابن نبي الله ابن نبي الله ابن خليل الله. قالوا: ليس عن هذا نسألك يا رسول الله. قال: فعن معادن العرب تسألوني؟ خيارهم في الجاهلية خيارهم في الإسلام إذا فقهوا. عند ሶስት አንቀጾችና አንድ ሐዲስ አንስቻለሁ። ሰው የሚበላለጥባቸው ሁለት ነገሮችን ነው የሚናገሩት። ከአንድ ሰው የምትበልጥ ወይም የምታንስ መሆንህን የምትለካበት የሆነ ትልቅ መስፈርት ነው ሁለቱ ነገሮች። አንደኛው የእውቀትን ብልጫ ነው። ሰው ከሰው የሚበልጠው በእውቀት። ሌላኛው አላህን በመፍራት ነው። አዋቂ ሁሉ አላህን ፈሪ ስለማይሆን ማለት ነው። ማወቅ ሳያንሳቸው ጠማማ የሆኑ ይሁዶች አሉ። አላህ በተደጋጋሚ ነው በቁርአን የሚያነሳቸው። አተእምሩነ الناس بالبر وتنسون أنفسكم وأنتم تتلون الكتاب ይላቸው። ሰዎችን በደግ እያዘዛችሁ ራሳችሁን ትረሳላችሁ እናንተው ኪታብ እያነበባችሁ ይላቸው። ያውቃሉ። እያወቁ ግን ትክክለኛውን መንገድ አልተከተሉም። ለማንኛውም ሰው ዱንያን ስለሰበሰበ ወይም የሆነ ስልጣን ላይ ስለደረሰ ወይም ደግሞ በብዙ ሰው ስለታጀበ ወይም ብዙ ቤተሰብ ስላለው አላህ ዘንድ የሚጨምረው ደረጃ የለም። ሀብታም ስለሆነ ይሄን ይሸለማል አይልም። ደሃ ስለሆነ ይናቃልም አይልም። ብዙ ቤተሰብ ስላለው ልጆች፣ ወንድሞች፣ እህቶች፣ አጎቶች፣ አክስቶች ወይም ደግሞ ጎሳዎች ስለከበቡት ይሄን ይሸለማልም አይልም። ይሄ ሁሉ እዚህ ዱንያ ላይ የሚቀር ዓለማዊ ክብር ነው። ያኔ አላህ ፊት ግን ማ አግና ዐኒ ማሊያ
هلك عني سلطانيه ነው የሚለው ገንዘብ ያላዳነኝ ስልጣኔም ጠፋብኝ ነው የሚለው ለፍልፎ ሳያበቃ خذوه فغلوه ነው የሚባለው ያዙና ሰሩት ነው የሚለው አላህ لذلك النبي صلى الله عليه وسلم من قالوا إن المكثرين هم المقلون يوم القيامة ዛሬ በጣም ሀብት ያላቸው ሰዎች ነገ ደሃ የሚሆኑት እነሱ ናቸው إلا من قال هكذا وهكذا وهكذا እንዲህም ያለ ብቻ ሲቀር አሉ ማለት ምንድነው ወደ ቀኝም ወደ ግራም ወደ ፊትም ባገኘው አቅጣጫ የሚሰድቅ ሀብቱን ለአኺራ ያስቀመጠ ሲሰራበት ነው አየህ የሚሸለመው ሲሰበስበው ሳይሆን እነዚህ ደሃዎች አይደሉም ማለት ሌላው ማለት ምክንያቱም እሱ ይቀራል ሁሉ ልብስ እንኳን አብሮ የተተቀበረው ልብስ እንኳን አብሮት አይነሳም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት يحشر الناس حفاة عراة غرلا እርቃኖች ጫማ አልባዎች ያልተገረዙ ሆነው ይነሳሉ የተገረዘው ራሱ መልሶ ተቀጥሎ አብሮ ይነሳል አጂብ ከዛ ግን ምንም የለም በቃ አላህ እንደخلቀው ይሄን ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም አኢሻ ሰሟቸውና ዋሳው አታህ ወይኔ ቅሌቴ ማለት እንዴት ራቁት ይነሳል ሰው ለማለት ነው ሐያ ያላቸው ሰዎች ያፍራሉና አፈሩ አኢሻ ረዲየላሁ ዐንሃ ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ማለት አልአምሩ አሸድ ሚን ذلك ነገሩ በጣም ጥብቅ ነው ሰው ስለሌላ ሰው አውረት የሚያስብበት ቀን አይደለም አይኑ እንደ ብረት ከራኮ ነው مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء ነው የሚለው ሱብሃንአላህ ይሄ ስለሆነ አላህ ዘንድ ውበት ሚዛን የለው ጉልበት ሚዛን የለው ገንዘብ ሚዛን የለው ዝና አይጠቅም ሁሉም እዚሁ ዱንያ ላይ ጠቀመም ጎዳም አለቀዙ እዛ የሚያስከብረው አላህን አውቆ ለአላህ ተገዝቶ መገኘት ብቻ لذلك الله قدم ባነበብኩት አያት ምንድነው ያለው يا أيها الناس إنا خلقناكم من ذكر وأنثى እናንተ ሰዎች ሆይ እኛ ከወንድ ከሴት ፈጠርናችሁ ዘር መቁጠር ከፈለክ አባትህ ወንድ ነው እናትህ ሴት ናት አለቀ ከዚህ የተለየ የለም ንጉስም ይሁን አሽከርም ይሁን ደሃም ይሁን ሀብታም ይሁን ሁለት ጾታዎች ይገናኛሉ በማህፀን ውስጥ ትቋጠራለህ ቀኑ ሲያበቃ ደግሞ ትወለዳል አይደል من ماء مهين ألم نخلقكم من ماء مهين من نطفة أمشاج ከተቀላቀለ ጠብታ ይላል ከዛ ፈጠረ ምትፎክር መነሻ ረስተህ ነው ምትፎክር ምን ነበርክ ጠብታ قطرة دافق ፈናጣሪ ፈሳሽ ከዛ በኋላ ግን ጌታ በጥበቡ ያማረ ቁመና ሰጥቶ የሚያያይን የሚሰማ ጆሮ የሚያስብ ልብ ሰጥቶ ሰው አድርጎ መንቀሳቀስ ሲጀምር አላህንም ጭምር መሞገት ይጀምራል أولم يرى الإنسان أنا خلقناه من نطفة فإذا هو خصيم مبين سؤال أيام من دي إنيا كتبتان دفترنا كذاب يوتقلت تمواغاج هنا خصيم مالت ميكراك سلا فتاريه اللو نام سمر ميكراك قال لي هون إلا أنتم الله خصيم مبين وضرب لنا مثلا ونسي خلقه ለኛ ምሳሌ ያደረገና የራሱን አፈጣጠር ዘነጋ ከየት እንደመጣ አላሰው قال ما يحيي العظام وهي رميم ማን ነው ደግሞ አጥንቶችን እንደገና ከበሰበሱ በኋላ የሚያስነሳቸው ይለና ይከራከራል قل يحييها الذي انشاها اول مره መጀመሪያ ጊዜ ያስገኛት ጌታ አላህ እሱ ምን ያደርጋት እሱ ራስህ እንዴ ማን ነበርክ አንተ የት ነበርክ يا صاحب الكبر والأنانية أنت كراتني أنت
تبيتنيا من شهر رسها وين منا خلقناكم من ذكر وأنثى كزاس عندون آدم عندت سيد حواء يتبالج قارا الله كلهم بطببوا فطراتهم أقنانياتهم وجعلناكم شعوبا لك زوالا ብዙ ብሔሮችና ብሔረሰቦች ህዝቦች ጎሳዎችና ነገዶች አደረግናቸው መነሻቸው አንድ ሴት ለምን ለተዓረፉ እንድትተዋወቁ አላማው ይሄ ነው አንዱን እንድንቅ አንዱ ላይ እንዲኮራ ወይም አንዱን እንዲዋረደው ሳይሆን ለተዓረፉ ትልቁ ታዲያ ማን ነው ቁረይሽ ነው አላለም አታ ቁረይሽ አይደል እና አክረመኩም አሉ ኢብራሂም አላለም ሚዛኑ የመጣበት ቤተሰብ ሳይሆን የሚያምነው አቂዳና ሚሰራው ስራ ان اكرمكم عند الله اتقاكم الله ዘንድ ከናንተ መሐከል ትልቅ ሰው የተከበረ ሰው ማለት በተቅዋ በላጭ ሆኖ የተገኘ አላህን በመፍራት ይሄን አሰመረበት ትልቅ መሆን ከፈለክ እንግዲህ አላህን ፈሪ ሁን ማለት ነው اذا كنت تريد ان تكون كريما عند الله الله ዘንድ ክቡር ሰው መሆን ከፈለክ ሳትዋረድ ጀሃነም ሳትገባ ሳትንገላታ ወደ ጀነት ተሰጥ ማለት ከፈለክ አላህን ፈራ ያንዱ ሌላኛው ደግሞ ዕውቀት ነው ሰዎች በዛታቸው ተመሳሳይ ሆኖ በውስጣቸው ባዘሉት ነገር ግን የሰማይ የመሬቱን ያህል ይራራቃሉ አይለካ አይመዘን አይሰፈር አላህ በሰው ቀልብ ውስጥ የሚያስቀምጠው ጸጋ ነው ዕውቀት የሚባለው ያው በሰው ጥረትም ጭምር የሚገኝ ቢሆንም ማለት لذلك ምን አለ ሁለት ባህሪዎችን የተላበሱ ሁለት ቁም ነገሮችን የሰሩ ሰዎች አላህ በብዙ ደረጃ ከፍ ያረጋቸዋል يرفع الله الذين آمنوا إيماننا متى يرفع الله الذين آمنوا منكم والذين أوتوا العلم درجات إلى እንግዲህ ማዕረጉ ማለቂያው የት እንደሆነ አይታወቅም ካንድ አንስቶ إلى ما لا يعلمه إلا الله درجة وقد جاء في الحديث الصحيح أن النبي صلى الله عليه وسلم قال يقال لقارئ القرآن يوم القيامة اقرأ وارقى ورتل كما كنت ترتل في الدنيا فإن آخر منزلتك عند آخر آية تقرأها قرآن يقرأ سيك يا مالت نعم بل قرأ درجهم كف بل سبلهم ترتيل مالت ركع أقول قرآن مقرأ يا أنت درجهم يالكو يمتاقو قرآن يالك أجزينو يبالا أيه قرآن إتقان يادرق سو مولو نقرأ مولو درجة لنيا القرآن أقرار راسو وده سبات تاينت قراءة لأن يقر لا أنه بيجانا ميقرأ حفص عن عاصم بيجانا ግን ሌሎች قراءዎችም አሉ ከነብዩ ሰለላሁ ዐለይሂ ወሰለም የተወሰዱ ናቸው በዛ ሁሉ ያወቀ ማዕናውንም ያወቀ ማዕናው የቁርአን ማዕና ውቅያኖስ ነው ባህር ነው አያልቅም ሰው እንዳቅሙ በማንኪያም በሹካም ነው የሚያነሳው የቁርአንን ዕውቀት የሚጨርሰው የለም በዚህ ነው የሚበላለጡት በእውቀት አለ ሌላ አያ ላይ በጥያቄ ያመጣዋል هل يستوي الذين يعلمون والذين لا يعلمون እነዛ የሚያውቁትና እነዛ ማያውቁት ሰዎች እኩል ይሆናሉ ለታርገው እኩል ይሆናሉ ዝም ብሎ ውጫቸውን ስናይ እኩል ሊሆኑ ይችላሉ ምናልባት በቁሳዊ እይታው ጃሂሉ ሊበልጥም ይችላል ጉርበቱ ፈርጠም ያለ ድምፁ ከፍ ያለ
ዘልገግ ያለ ሀብቱ በርከት ያለ ሊሆን ይችላል ጃሂል يوم دنيا እነሱን ነው የምትወደው ይባላል في هذا يقول بعض الشعراء من هذا عتبت على الدنيا لرفعة جاهل وخفض لذي علم فقالت خذ العذر دنيا وقس كوات ይላል ጃሂሉን ከፍ ታረጋለሽ እውቀት ያላቸውን ሰው ደግሞ ተወጥ ታረጋቸዋለሽ ምንድነው ያንቺ ነገር እንከባከብ ያለሽ ማንን ነው አልኳታ فقالت خذ العذر እንደው ምክንያቴንም ሲተቀበለኝ አለች ذو الجهل أبنائي لهذا رفعتهم وأهل التقى أبناء ضرتي الأخرى سأترك أولادي يموتون ضيعة وأرضع أولادا لضرتي الأخرى እነዚህ ጃሂሎች የኔ ልጆች ናቸው አለች ዱንያ ለዚህ ሲባል ነው ከፍ ከፍ ያረኳቸው አለች የተቋ ሰዎች አላህን የሚፈሩት አዋቂዎች ደግሞ የመሳኖዬ ወይም የጣውንቴ ልጆች ናቸው የአኺራ ማለት አቆር ሰው እንግዲህ የባሏን ሚስት ትንከባከባለች ሴት የባሏን ሚስት ልጆች ወይም ከሌላ ሴት የሚወለዱት ነው ማለት ብታረገው እንኳን ቅናት ያቃጠላት ነው ማለት የነዛ የተቋዘዎች የሌላ መሳኖ ወይም ጣውንት ልጆች ናቸው የኔ ልጆች የተንገላቱ የጣውንት ልጆች እንዳጠባ ትፈልጋለህ አለችኝ ይላል يباچو ربما جاهلو بدنياو يتشال نورو ينور كم عالم أعيت مذاهبه وجاهل تلقاه مرزوقا مالا سنتواكي يبالهم يلطاو تشكروا من ورال جاهل ونورمو تندلاقو من ورال الله ለዚህ ዕውቀትን ሰጠ ለዛ ዱንያን ሰጠ ለውነቱ ቢሆን ባለ ሀብቱ ይሄኛው ነው የተሻለ ስጦታ ነው የተሰጠው رضينا قسمة الجبار فينا لنا علم وللجهال مال ولا نجم እንግዲህ ያላህ እደላ ተመችቶናል ወደድነው ለኛ ዕውቀት ሰጠ ለነዛ ደግሞ ዱንያ ሰጠ الحاصل ማለት የፈለኩት ምንድነው الله كف የሚያረጋው يرفع الله الذين آمنوا إيمان ያላቸውን ሰዎች በኢማን ስለሚበላለጡ መሐከላቸው ከተበላለጡ በኢማናቸው ደረጃ ነው አላህ ዘንድ ያላቸው ደረጃ የሚበላለጡ ግን ኢማን ከሌለው ሰው ኢማን ያለው ሰው ይበልጣል ሁለተኛው ደግሞ والذين اوتوا العلم ነው ዕውቀት የተሰጡ ዕውቀት ስጦታ ነው ከአላህ አይወረስ አባቴ አዋቂ ነውና እኔ አዋቂ ለሆነ ሀብታም ነው ትቀራመታለህ ወርሱ ላይ ድርሻው ይኖረኝ ትላለህ ቤቱ መኪናው ቢያንስ እንግዲህ የሚያክል ሚሊዮን ከአባቴ ይደርሰኛል ታስባለህ አባቴ ሐፊዝ ሙሐዲስ ነው ፈቂህ ሙፈሲር ነውና እኔም ፈቂህ መሆን አለብኝ ከአባቴ ላይ ድርሻው ይደርሰኝ ካልክ እድሜ ልክህን ጎንበስ ብለህ ከቀራህ ብቻ ነው የምትወርሰው ማለት ጠጋ ብለህ አባትህን ዕውቀቱን ከቀሰምክ ብቻ ነው አለዛ በልጅነት ብቻ የሚወራስ አይደለም ስለዚህ ኡቱ ይላል የተሰጡ ይላል አባታችን ረሂመሁላህ العلم لا يرى بالمنام ولا يورث عن الآباء والأعمام ማለት ያዘወትሩ ነበር ዕውቀት በህልም አይታይም ከአባት ካጎትም አይወረስም ማለት ነው ፍዳን ፍጅተን የምታገኘው ነገር ነው ትልቅ ነገር የፈለገ ሰው ደግሞ ይታገላል ተኝቶ አይገኝም ነብያችን ሰለላሁ ዐለይሂ ወሰለም ጧት ማታ ወህይ የወረደ ቁርአን እየመጣ ባሉበት ሰዓት እንኳን ወቁል ረቢ زدني علما ጌታዬ ዕውቀት ጨምረኝ ብለህ ለምን አላቸው በቃኝ አትበል سيدنا موسى عليه السلام
አንድ ቀን በበኒ እስራኤል መሃል ቆመው ንግግር እያደረጉ አንዳንድ ጠያቂ ወጥመድ ውስጥ የሚያስገባ ጥያቄ ይጠይቃል። ጠየቃቸው። ያ ሙሳ አላቸው። አቤት። መን አዕለሙ ናስ አላቸው። ከሰው ሁሉ በጣም አዋቂ ማን ነው አላቸው። አሰብ ባረጉና እዛ ያለው ሰው መቼም እሳቸው የሚያስተምሩት ሰው ነው ያለው አይደል? አና አሉ። እኔ ነኝ አዋቂው አሉ። እውነታቸውን ነው ካለው ህዝብ አሳር። ግን አላህ ደግሞ እሳቸው ያላወቁት ከእሳቸው በእውቀት ይበልጥ ሰው እንዳለው በሰዓቷ ትዝ አላላቸው። በላ አላቸው። እንዴታ عبد من عبادنا آتيناه رحمة من عندنا وعلمناه من لدنا علما كنيا بارياوچ መሐከል ከኛው ረህመታችንን የሰጠነው ከኛ በኩልም ዕውቀት ያጎናጸፍነው የለገስነው አለ አላቸው። አሁን ጊዜ ሰዎች ካንተ የሚበልጥ አዋቂ አለ ከተባለ ገሌ ነው አይደል የምትለው እሱ ያቀም ይላል። ዝቅ ዝቅ ነው የሚያደርገው አይደል? ድክመቱን ላለመቀበል ነው። ግን ሙሳ ምን አሉ? አና ሊ ቢሂ አሉ። የት ላገኘው አሉ። አየህ ለመቅራት ፈለጉ። خذ حوتا في مكتل በዘንቤል አርገህ አሳ ተሸከም ስንቅ ማለት ነው። ከዛ በኋላ መንገድ ሄድ አላቸው። ሄዱ فحيث فقدته فهو ثم አላቸው። አሳው ከጠፋ ሰውየው እዛ ነው የምታገኘው እንደ ምልክትም ጭምር ነው። ሄደው ሆነ ድንጋይ አጠገብ ርፍ ብሎ ሲነሱ ያ ሙቶ የነበረው አሳ ደፍ ብሎ አላህ ሩህ ዘርቶበት ባህር ውስጥ ገብቶ መንገዱ ተሰንጥቆለት ይወውላ። ሙሳ ተኝተዋል። ኻዳማቸው የነበሩት ዩሻዕ ግን አብረው እያዩ ነበር። ሲገባ ሙሳ አልቀሰቀሰም። በኋላ ነገርዋለሁ እያሉ አለፈና ሙሳ ሲነሱ ጉዟቸውን ቀጠሉ። አሳው መጥፋቱንም ረሱ አልነገሩ። ሲንከራተቱ ብሎ እስቲ ቁርስ አበን አንተ ያን ምግባችንን አሏቸው። ወስጆ ቆኖ ሱቱል ካፍ ላይ ያወራው ቂሷ ነው ይሄ ቁርአን ላይ ያለ ማለት ነው። وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا مساجنا نقرب لقد لقينا من سفرنا هذا نصبا يغزواتين በጣም አድክሞናል ልካም የተሰማን ነው እስቲ ምግብ እንኳን እንብላ قال أرأيت إذا وينا إلى الصخرة فإني نسيت الحوت ወደዛች ወደ ቋጥኛ አጠጋ ያልን ጊዜ እኮ አሳውን ረሳሁት فإني نسيت الحوت وما أنسانيه إلا الشيطان وأن أذكره እንዳላ አስታውሰው የከለከለኝ ሰይጣን ነው። ጠላት ያለው ሰይጣን ነው ያውቁታል። ሰው ጠላት እንዳለው ከዘነጋ ይበላል። ሰይጣን ነው ያስነሳኛል። እዛ ነው የጠፋው ምን ፈልገው ሰውዬ መዛ ነው ያለው። ከዛ በኋላ ረጅም ቂሳ ነው ያለው። ግን ሙሳ እንኳን በእውቀት የሚበልጥህ አለ ተባሉ። ሲባሉ ደግሞ ኩራት ይዟቸው ማናናቅ ውስጥ አልገቡም። ዛሬ ትውልዱ በዚህ ነው የተጠመደው አይደል? ከሱ የተሻለን አዋቂ ካልሰደበ አይሆንለትም። መልከኛን መልከ ጥፉን አትበትል አንተ ቆንጆ አትሆንም አይደል? ግን ምቀኝነት እንዲህ ያስብላል። كضرائر الحسناء قلنا لوجهها حسدا وبغضا انه لدميم የቆንጆ ሴት ጣውንቶች ከምቀኝነታቸው የተነሳች ፉንጋ ደግሞ ይላሉ መልከቱ ይላሉ እንደምትበልጣቸው ያውቃሉ አይደል? ያወቁ ግን የሷን መልክ ማጣጣል ጉድለታቸውን የሚያካክስ ይመስላቸዋል። ጀነነት ይልቁንስ ቢያንስ ጸባይ እንኳን አሳምረው በዛ ለመገጠር መሞከር ነበር። መልኩ እንግዲህ አለፈ አላህ ለሰጠው ሰጥቷል። አሁን ነብዩላህ ሙሳ አለይሂ ሰላም አለረ ካንተ የተሻለ ሲባሉ እንዴት ላገኘው ነው ያሉት። አና ሊ ቢሂ ያ ረባ ተሻለ ዕውቀት ለማግኘት ስራዬ ብለው ስንቅ ይዘው ያንንም ያህል ነብይ ኡሉል ዐዝም ምን الرسل የሆኑት
ሄደው 3 መስአላ ብቻ ነው የተማሩት ምን ቃልና 3 መስአላኛ ሶስተኛው ላይ هذا فراق بيني وبينك አላቸው ሰውየው አሁን መለያችን ደረሳል ሰላም ነው ተለያዩ እንዴት ሰው እውቀት እንደሚበላለጥ وفوق كل ذي علم عليم ይላል አላህ ከእያንዳንዱ የእውቀት ባለቤት በላይ ሌላ አዋቂ አለ አንድ የእውቀት ደረጃ ላይ ደርሻለሁ ብለህ ኩራት ከተሰማ ከዚያ እውቀት ላይ ትንሽ ነገር እንዳወቅ አትዘጋ ያው አንተ የምትኮራበት እውቀት ጥልቅ ነው وقل لمن يدعي في العلم منزلة عرفت شيئا وغابت عنك أشياء ونقرأ الله ግን የራቁ ነገሮች ደግሞ አሉ حديث من يبل انت حديث نيال سنتون صحيحنا ضعيفنا متاقو سنتون احكامنا متاقو سنتون ناسخنا منسوخنا متاقو انتو ايه لاواقيوچ نكو يوراو يالا فقيه نجبل سنت مسألة يحفظكو اختلافاتون تاقا ترجيحون تجلال ይሄም ሌላ ባህር ነው አዎ ተወሰነ ነገር አውቃል ግን ባህር ስለሆነ አንተ ማንኪያን ይወስድከው ተንቀርቃልክ ከዛ ከፍ ባለቃ ዘገናልካ ባህሩ ግን ቆብም የለው አንተ ዘግንከው ነብዩላህ ሙሳ አለይሂ ሰላም እና ኸድር በተገናኙ በዙቅ ቂሳ ላይ እየሄዱ ያለ አንድ በራሪ መጣና መርከቧ ጫፍ ላይ ቁጭ አለ ይላል ከባህሩ ላይ በማቁ በዛት ሞጥሟጣፉ ጎንበስ ብሎ ትንሽ ውሃ ስቦ እንዲህ ወደ ላይ ተንጋጦ ግርግጫ አደረገ አየሁ አይደል ይሄ በራሪ ከባህሩ ላይ የቀነሰው የኔና ያንተ ዒልም ከአላህ ዒልም አንፃር ይሄ በራሪ ከባህሩ ላይ እንደቀነሰው ነገር ነው ትንሽ ነው ውቅያኖስ መሆኑ አልቀነሰም በወፍ አፍ ተጠጥቶ እንዲህ ነው እውቀት ሲባል ባህር ዋናውን የማይችል ደግሞ ብዙ حيوانات አሉ ባህሩ ውስጥ አይደል ሳባርገው የሚወጡም አሉ ዋይቶ መውጣትም ወይ ደግሞ ዘገና አርጎ መውጣትም በቃትም ጥበብ ያልቻለበት ግን አሳምኖ ተባያል የሚበላ ነብዩላህ ዩኑስ አለይሂ ሰላም فالتقمه الحوت لا እሽትንሽ ተፈጥሮ الله አዛኝ ስለሆነ ደግሞ ተፋለው እንጂ الحاصل እውቀት ባህር ነው ውቅያኖስ ነው አውቅ ያለው ብሎ እንቀባረር ሌላውን ርክስ ዝቅ ማድረግ የጃሂልነት መገለጫ ነው ሁላችንም ደግሞ ጃሂሎች ነን ከምናውቀው የማናውቀው ስለሚበዛ ማለት በየትኛውም የእውቀት መስክ እንደዛ لذلك قال الله تبارك وتعالى ويسألونك عن الروح قل الروح من أمر ربي وما أوتيتم من العلم إلا قليلا سيدا روح يطيقوها روح يقيتها يقوداي ነው እሱ ሚስጥር ነው ሰው ሲሞት ሞት ማለት ምንድነው روح መውጣት ነው روح ምንድነው እንዴት ገባች እንዴት ወጣች ማንም ያውቅ ዛሬም ሳይንስ በሚባለው ዘመን ቴክኖሎጂ በሚባለው ጨረቃ መውጣት ሞከርን ይላሉ ራሳቸውን ግን አያውቁ አንተ ሰው የሆንከው ምን ገብቶብህ ነው የምትናገረው ምን ሱብሃንአላህ يعني اسرار رب العالمين في هذا الكون عجيب الله وما اوتيتم من العلم الا قليلا لكن هذا ذكر مالكتين شيء انت تسدوا من اللهنا ነው ይላል እንግዲህ በዚህ ዕውቀት በሚባለው ነገር ሰዎች በጣም እንደሚበላለጡ አዋቂና አላዋቂ ምን ጊዜም መስተካከል እንደማይችል هل يستوي الذين يعلمون والذين لا يعلمون كل يሆናሉ ነዛም ያውቁትና ማያውቁት انما يتذكر اولو الالباب
ልብ የሚሉት የልብ ባለቤቶች ናቸው ይላል። ሌላው ሰው የሚበላለጥበት ያው ተቅዋ ነው። ተቅዋ በተግባርም በቀልብም የሚገለጽ ነገር ነው። የተግባሩን ልናይ እንችላለን። ሶላት ሲሰግድ እናየዋለን፣ ጀማዓ ያልፈው ሰደቃ ሲሰድቅ አልፎ አልፎ ልናየው እንችላለን፣ በስርም ይሰድቃል። ጾም ሲጾም ሲያፈጥር እናየዋለን፣ ቢያንስ መጾሙን ማወቅ ባይቻል እንዲሁ ውጭውን እናያለን። ውስጡ ግን ለአላህ ያለው ኸሽያ፣ ለአላህ ያለው አክብሮት፣ ተቅዋ፣ ኢማን የቱን ያህል ነው ብሎ አንዱ ስለ አንዱ ማወቅ ምንም አይችልም። እንግዲህ ይሄ ምስጢር ነው ማለት ነው። በኻሊቁና በመኽሉቁ መካከል ያለ ምስጢር ነው። የሚያውቀው እሱ። አላህን የምትፈራ ትሁን ማትፈራ ትሁን፣ ኢማን ይኑር አይኑር፣ ዛሂሩን እንጂ ውስጡን አናውቅም። የራሳችንን ምን ያህል እንደሆነ አናውቅም። የሚያዋጣ ይሁን ምክንያቱም ነገሩ ገና ነው። እዚህ እኮ አይደለም። ኪታቡን በቀኝ እጅ ሲሰጥ እዛን ጊዜ ፈንደቅ ብለህ ኡሙ ቀራኡ ኪታቢያ ትላለህ። ደረሰ ጊዜው፣ አለፍክ ኬላው። ሲራጡን አልፈህ ወደ ጀነት ስትገባ አልሐምዱሊላሂ አለዚ ሰደቀና ወዕደህ ወአውረሰና አልአርض ነተበወኡ ሚነ አልጀነቲ ሐይሱ ነሻእ ፈኒዕመ አጅሩል ዓሚሊን። ከዛ ወዲህ ያለው ቢማ ይኽተሙ ለክ አይታወቅም። ስለዚህ ጠንቀቅ ብሎ የተጨነቁ የሚታለፍበት ኬላ ነው የአኺራ ኬላ። ሀገራችን ድሮ መንዙማ የሚሉና የሚያንጎራጉሩ ሰዎች የሚገርም ሒክማ ይናገራሉ። አንዳንድ ጊዜ ምን ይሉ ነበር? አልሐምዱሊላህ ማለቱ ገና ነው፣ ስራ ተመዝኖ ሚዛን ሲሞላ ነው ይላል። አልሐምዱሊላህ መቼም ምን ጊዜም ያስፈልጋል፣ ግን እውነተኛውና የተሟላው የዛን ጊዜ ነው። አሁንም እንላለን አልሐምዱሊላህ አልሐምዱሊላህ ላ ኒዓሚ። ግን ያቺ መጨረሻዋ ጀነት ውስጥ ሚዛን አልፎልህ እግርህን ስታሳርፍ ወቃሉ አልሐምዱሊላህ አለዚ ሰደቀና ወዕደህ ወአውረሰና አልአርض ነተበወኡ ሚነ አልጀነቲ ሐይሱ ነሻእ ፈኒዕመ አጅሩል ዓሚሊን። ጀነት ውስጥ ምድሯን ያወረሰን ጌታ ምስጋና ይግባው። እንደፈለግን የምንኖርባት ቃሉን እውነት ያደረገልን ለወዳጆቼ ሽልማት አዘጋጃለሁ ብሎ ነበር። አዘጋጅቶ ያስረከበን ጌታ ይመስገን። ለካስ የሰራተኞች ምንዳ ምንኛ ያማረ ነው። ፈኒዕመ አጅሩል ዓሚሊን ይላል። በልፋታችሁን ያገኛችሁት ስለሚባሉ ادخلوا الجنة بما كنتم تعملون ስለሚባሉ አካችን ተፍተፍ ያልና ደፋቀና ያልና ተቀመጭን ማለት ነው። እንኳን ደከምንባት አልሐምዱሊላህ። እንኳን ጾምን እንኳን ቆመን እንኳን ዘከርን እንኳን ሰደቅን ይላሉ። እንግዲህ የሰሩት ናቸው። ይሄ ሲባል መላእክቶች አርሽን ከበዋል። وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين. أهونم الحمد لله يبقى. عندنا دمو دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين. أهون ميزان ملتو صراط طالفو جنة تقبطو كذبوا هلا موطات يلم سبان كمل ሌላ ምን ስራ አለ? አልহামዱሊላህ አልহামዱሊላህ ብቻ። አሁን ግን ብዙ አትኩራራ ነው። ገና ነው፣ እውቀትም ገና ነው፣ ስራህም አለየለትም። ጀነት ገባህ እንዴ? ፈቃድህን ጨርሰሃል? ከጀሃነም ድነሃል እንዴ? እርግጠኛ ነህ? فمن زحزح عن النار وادخل الجنة فقد فاز። ያ ከሆነ ወንድሞቼ ወላሂ እንመካከር እስቲ የእውነት ምክር
አንዱ በጉልበቱ ይፎክራል ከኪዘና ፍላል ሰብረዋል ይቀምሷታል ደዋለውን ብሎ ጡንቸኞች ምራቆቱባት የጉልበት መሞካከሪያ መስክ ሆናለች ሰለባ የሚሆኑት ምስኪኖች ህፃናቶቹ ሴቶቹ የዘሩ ምክንያት ማያውቁ ያን አድርጎ በቃ ትልቅ በቃ ለደህንነት ሲባል ነው ያደረግነው ለሀገር አማን ለምናምን ይባላል ባለገንዘቡ ሌላ ዓለም ውስጥ ነው ያለው ፈዋሂሽ ውስጥ ይገባል ወለያዱ ቢላህ ያጣውስ መቼ ለክፋቱ መቼ ዝም አለ እንደው አላህ ያዘነለት ብቻ እንጂ ያቅሙን ያህል ጓደኛው ሲያሸንፈው ገብቶ ሚስቱ ደበደበ ይባላል እንደው ቢያንስ ቢደበደበው ሰው ማግኘት አለበት ማለት ነው ገበታቸው ይሆን በዚህ ሁኔታ ነው ሰው ተፋዱልን እየመዘነ ያለው እየለካው ያለው እውቀቱ ራሱ አሁን ዓለም ላይ እውቀት ተስፋፍቶ ምናምን ይባላል እውቀቱ ራሱ ዱንያዊ እውቀት ብቻ ነው ዓለማዊ ቁሳዊ ከፈጣሪ ጋር የማያገናኝ አላህ ጋር የማያስታርቅ الله سبحانه وتعالى من الألف لام ميم غلبت الروم في أدنى الأرض وهم من بعد غلبهم سيغلبون في بضع سنين لله الأمر من قبل ومن بعد ويومئذ يفرحون رسول الله كذا ولا يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون كدنيا وجاون يوقعوا دنياهم يقات قوسا كالوان بيتش ظاهر በጣም ጮሌዎች ናቸው ከአኺራ ግን የዘነጉ ናቸው ሰው ያሰበ ያለው ስለ ግጦሽ ብቻ ስለምን ነው ስለ ቁሳቁስ ስለሚበላ ስለሚጠጣ الهم الاول والاخير استهما اللهم لا تجعل الدنيا اكبر همنا የሚባለው ኮለዚህ ነው ይሄው አኺራሳ ይሄንን እንስተውል ማለት ነው ከዚያ እንግዲህ ዕውቀት እንዴት እንፈልገው ዕውቀትን እንዴት እናሳድገው የዕውቀት ሰው እንዴት እንሆን የሚለው ደግሞ ምክር ያስፈልገናል ዕውቀት ያለው ያወቀውን ቋጥሮ የራሱ ሀብት አድርጎ ካስቀመጠ ወንጀለኛ ነው ዕውቀት የኡመት ሀብት ነው የኡመት እስላም ሀብት ነው ያገኘው ሰው የኔ ብሎ ገንዘብ ከሆነ ልትቋጥሩ ትችላለህ ሰንዱቅ ውስጥ ታስቀምጠዋለህ ማለት ነው ወይ ደግሞ አካውንት ከፍታለህ በዘመኑ ደግሞ ባንክ ታስቀምጣታለህ በሆነ መልኩ ታስቀምጣለህ ያ አንተ ነው እንግዲህ ብቻ ከላው ላይ ዘካለ ሊባል ይችላል ግፋቢል ዒልም ግን የኡመት ነው لذلك الله عز وجل መጀመሪያ አዋቂዎችን ይወቅሳል ምን አለ إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعنون እነዛ እኛ ያወረድነውን ከበይናትና ተሁዳ የሆነውን የሚደብቁ ለሰው ከገለጽነው በኋላ እጃቸው ሲደር የራሳቸው የሚያረጉ አላህ ይረግማቸዋል አላህ ከረገመው ማምለጫ አለ ግን አላህ ብቻ ሳይሆን ወይልعنهم اللاعنون ሌላውም ረጋሚ ሁሉ ደግሞ አብሮ ይረግማል የወደቀ ዛፍ ምሳሌ በዛበታል ሁሉም እንግዲህ ጥልበታል አላህ ከረገመው እኮ አልቆለታል ومن يلعن الله فلن تجد له نصيرا ነው ብለው አላህ በአላህ ይረገማል አዋቂ ሆኖ ለምን ዕውቀትን ለኡመት ስላላካፈለ አውጀብል ዋጅባት ነው በአዋቂዎች ላይ ያወቁትን መንገር እንደው ችግር እንኳን የሚያስከትል ቢሆን
አንቢያውን ሁሉ ያንከራተተው ታዲያ ምንድነው ይሄ እኮ አላህ ወህዩን አወረደባቸው ንገሩ አላቸው ለመንገር ሲሄዱ ሰውና ሰይ አዋቂ ወጣልን ብሎ አልተቀበላቸው አይደል አልহামዱሊላህ ዓሊም ወጣልን ነብይ ወጣልን ዳዒ ወጣልን ብሎ ጉዝጉዝ የተቀበለ የለም አንቢያዎች ከዛብ ወአሽር ታቢ ወሸታ ስልጣን ፈላጊ ምናምን ያሉ የሰደቧቸው አንቢያዎች ዛሬኛ ዲኑን ከተናገርን ሰው ጋር እንጣላለን ብለን ማታጣላ ጸብ ተፈላጊ አይደለም ግን በሽተኛ ህክምና ሲያስፈልገው ተነገርከው መድኃኒቱ ሊመረው ይችላል አይደል ስለሚመራ ከተፍ ይለዋል የደለ ማጣት የበሽታ ገዳይ ነው እና ዑለማዎች በያቅማቸው ግድ በጣም ከፍተኛ ሊቅ መሆን ሸርጥ አይደለም አላህ በሰጠህ መጠን ያችን ተብሊግ ማድረግ ግዴታ ካላደረገ አላህ ይረግመዋል ከዛ አልፎ ተርፎ ዒልሙን ተገና አድርጎ ጠምዛዛ ነገር የሚናገርም አለ አላህ ያውቃል እኮ ይሁዳው ላኮ እንደዛ ነው ያደረገው ዝም ብሎ በእጁ ይጽፍና የሆነ ነገር ይሄ ነው ያላህ ኪታብ ይላል ኪታቡን ደግሞ ደብቆታል فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله كتابا بجاجو يصافو هيك الله ነው የመጣው የሚሉ ليشتروا به ثمنا قليلا ትንሽ ጥቅም ለማግኘት ጀባጀባና አጀባ ፈልገው አድናቆት ፈልገው ምቾት ፈልገው ዱንያ ወደ ቀብር ማይደርስ እሱም ፈልገው ለሽተሩ በተመን قليلا በራሳቸው የጻፉትን ነገር ያላህ ኪታብ ነው ይላል አያወቁ እንግዲህ ቤት ይቆጣ አላህ ይወቀው እንዲህ አይነቱን ሰው ነሲሃ የሚፈልግ እንኳን ሲመጣ ነሲሃ የማይናገሩ ገሻሾች አሉ الذي آتيناه آياتنا فانسلخ منها ይላል እንዲህ አይነቱን አዋቂ አስመልክቶ አላህ ወቀት የሰጠነው ወቀቱን ትቶ ከዛ ላይ አሞሽልቆ ይወጣ فأتبعه الشيطان فكان من الغاوي فمثله كمثل الكلب إن تحمل عليه يلهث أو تتركه يلهث የሚገባችሁ አላችሁ ሁሉ ባይገባው የሚመለከተው እናንተም ይሄነው አዋቂዎችም ማለት ነው ዋጅብ አለባችሁ አላህ ያሳውቃችሁ አንድ አያ ለምን አትሆንም ማድረስ ማድረግ ሌላው የምታውቀውን ስራ ላይ ማዋል አቅም በፈቀደ አቅም በላይ አላህም አያዝም አይደል እስቲ አሁን ከዑለማው ወደ አዋሙ ሊሄድና ዚና حرام መሆኑን ማያውቃል አለ خمر መጠጣት حرام መሆኑን ማያውቃል ውሸት حرام መሆኑን ማያውቃል ማታለል ክልክል መሆኑን ማያውቃል ስለዚህ ዕውቀት አንሶት አይደለም የሚዋሸው ዕውቀት አንሶት አይደለም የሚሰርቀው ዕውቀት አንሶት አይደለም የሚያታልለው ዕውቀት አንሶት አይደለም ዚና ላይ የሚወድቀው አዎ ዝርዝር አያዎችና ሐዲሶችን ላያውቅ ይችላል እንደ ዑለማዎቹ አያውን መዝረጥ አርቆ ላይፈስር ይችላል ግን በእስልምና ከጋብቻ ውጪ ግንኙነት ክልክል ነው የሚለው ያውቃል አይደል በትክክል አቅለኛ እንኳን ያውቃል ስርቆት حرام ክልክል መሆኑ እንደ ዲን እንኳን ያለ ማያውቅ መጥፎ ባህሪ መሆኑ ውሸት ጥሩ እንዳልሆነ ያውቃል ያወቀ ነው የሚሄደው ያወቀ ነው የሚሰራው ለመለስ ዑለማዎች ላይ ያው ጠበቅ ያለ ነገር ነው ያለውና ويل للجاهل مرة وويل للعالم ألف مرة يمين أبابا جاهل ويولد كنا عندك زين
አዋቂው ግን ሺህ ጊዜ ወዮለት አውቆ የሚያጠፋ እውቀቱ ለሱ ካልሆነ ለማን ነው አልተጠቀመበት ለማን ነው እስቲ አላህ ያሳያችሁ በሚያቀው ልክ አቅም በፈቀደው ስራ ላይ መዋል ከሐራሙ መከልከል ግዴታው መወጣት አቅሙ የፈቀደውን ሱናም ጣልጣል ማረግ ጎደሎ ስለማይጠፋ ማሟያ ይሆናል ፈርዱ ላይ የሆነ ኸለል ካለ ከሱናው ይከፈላል አላህ ደግ ስለሆነ አላህ እኮ ደግ ነው ትንሽ ሰበብ ስናደርስ ደገፍ ያደርጋል ሱብሃንአላህ ሰፊው ህዝብሳ ዓሊሞች እውቀት ይዘው ተቀምጠዋል ጠጋ ብለህ ካልተጠቀምክ ካልተማርክ ከዓሊሞች ራስህን ነው የጎዳው የማር ቀፎ ቢኖርና ንብ ሙሉውን ማር ብታረገው ቆርጦ ቢበላው ማለት ባለቤቱ ነው አይደል ካልቆረጠው እዛ ምን ይሆናል ንቦቹ መልሰው ይበሉታል መሰለኝ እኮ አይደል መልሰው ምን ይሆናል ገጋ እዛው ቀረ ብትቆርጠው ደግሞ ሌላ ማር ይመጣል ጊዜያቸውን ጠብቆ ሙያቸው ማር ነው ንቦቹ አላህ ያሰለጠናቸው ማር በመስራት ዛፉን አብቅሏል አበባውን ፈጥሯል ይሄዳሉ አንተ ማር ቆርጠ መብላት ያለብህ አንተ ወጣት ሰፊው ሙስሊም የታሉ ዑለማዎች ጥቂቶች ካሉ እነሱ ከጠፉ በቃ ጨለማ ነው የሚሆነው ያ ነገር አለ እንዴ የወረሰ ከሌለ እኮ በቃ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩት إن الله لا يقبض العلم انتزاعا يقبضه من قلوب الناس وقتن كسو قلب ውስጥ ሽልክ ያደረገ አይወስድም ولكن يقبضه بقبض العلماء አዋቂዎችን ይወስዳል ያኔ መሪዎቹ ጃሂል ይሆናሉ حتى إذا لم يبق عالما اتخذ الناس رؤوسا جهالا አንዱ እንኳን ዓለም እስከማይቀር ድረስ አዋቂዎችን ሊገምቁም ሲያረጋቸው ደንቆሮ መሪዎችን መሪ አድርገው ይይዛሉ ሰዎች እነዛ ሰዎች ደግሞ የዓሊም ቦታ ስለተቀመጡ ሲጠየቁ አላውቅም ማለት ያፍራሉ والله النبي صلى الله عليه وسلم የተናገሩት አሁን ምን ማሩበት فسئلوا فافتوا بغير علم فضلوا واضلوا صحيح مسلم مستند الحديث ያለ ዕውቀት ይጠየቃሉ መልስ ይሰጣሉ እንዲህ ይመስለኛል እንዲህ ሳይሆን አይቀርም በድፍረት ዓሊሙ አንድ ጊዜ ሳይሆን 100 ጊዜ የሚጨነቅለትን መስአላ ጃሂሉ ግን በቀላሉ መልስ ይሰጣል ኡፍቲ ወስቷል ቅድም ፌስቡክ ላይ ነበር ሼህ ኢብራሂም የዘመኑ የሶሻል ሚዲያ ዘመን አይደል እዚህም ሳይደርስ አይቀርም እንጂ ሰማብቻ ነው እንዲያለው ሞባይል አለ ተከታክ ጣፍጣፍ ጥፍ ምንድነው የቀራው አንተ እንዲህ ፈትዋ ስትሰጥ መዝሐብህ ምንድነው ሐነፊ ነህ ሻፊዒ ነህ ማሊኪ ነህ ሐንበሊ ነህ የትኛውን ቀውል ነው ያዝከው ደሊልህ ምንድነው የሚጠይቀው የለም ተከታውም ጃሂል አይደለ አንድ ደንቆሮ ሺህ ደንቆሮዎችን ይዞ ይሄዳል ነብዩና ጀግናገሩት ነው የሰደቁ فسئلوا فافتوا بغير علم فضلوا واضلوا نسون طموا سوون የሚያጠማ አረ አላህን ፍራ በክ አቸኩላት ተንተርተር ሲቆም በስበልና ቀራ አንዴ ፍቂህ ቅሩ ስንላቸው ፍቂህ ራሱ ቢድዓ ነው የሚሉ ሁሉ አሉ አንተ ብለህ ቢድዓ የምትል ቃል ብቻ ነው የቀራው ነጭ ታውቃለህ ይላል አፎን እንግዲህ ብዙ ነገር አወራው ተቀይሙ ሄደህ ቀራ ካዋቂ
አዋቂዎች ጎንበስ ብለህ አንድ መዝሐብ አንድ 4-5 መተን እንኳን የገሌ ኪታብ ላይ እንዲህ ብሏል ማለት እንኳን ስትችል ተናገር እስቲ ይመረብ ዝም ብሎ አክቲቪስት እያሉ ነበር። ይሄን ብዙ ጊዜ የተናገርኩት የሆነ መርቃና ሰው ይገባና ንግግር ስለሚችል ብቻ ተመስበስ ኢልም ጠፋ፣ ዑለማ ጠፋ። ያሉት ዑለማዎች አድማጭ አጡ። አሁን ዑለማውን ብቻ መኮንን አንችልም፣ መውቀስ አንችልም። መቻለ ትውልዱ የተገራለት ትችት ነው። መዛ ላይ ጎበዝ ነው። ኢልም ድካም ስለሚጠይቅ ድካሟን አይፈልግም፣ ልፋቷን አይፈልግም፣ ወንበሩን ደግሞ ይፈልጋል። ቀደም ማለቷን ደግሞ ይፈልጋል። فسئلوا فأفتوا بغير علم فضلوا وأضلوا። ስለዚህ እኔ አሁን ለወጣቶች የምሰጠው ምክር እባካችሁ ዒልም የምትወስዱት ከዑለማዎች ነው። አዋቂ ዓሊምና ዳዒ ራሱ መለየት አለበት። ሁሉም ሰው ዳዒ ሊሆን ይችላል። ዳዒ ማለት እኮ ተጣሪ ማለት ነው። እዚህ መስጊድ ዛሬ ፕሮግራም አለ ተብሎ ማስታወቂያ ተነገረ አይደል? ጓደኛህንም ሚስትህንም ጎረቤትህንም ትጠራለህ፣ ስልክ ደውለህም። ይሄ ነው ዳዒ ማለት ነው። ሰዎችን ወደ አንድ ነገር የሚጋብዝ ማለት ነው። ዳዒ ለልኸይር ይሆናል፣ ዳዒ ለሸር ይሆናል። ወልዒያዙ ቢላህ። ዓሊሙ ግን ሙያተኛው ነው። ና ብለህ ስትጠራው ሰውየው መጥቶ ከላው ላይ እውቀቱን የሚቀስመው አዋቂ ዓሊም ይባላል። መድረክ ላይ ስታወጣው ብዙ የማይናገር ሊሆን ይችላል። እሱ መድረክ ላይ መናገር ልምድ እንጂ እውቀት አይደለም። ከልጅነት ጀምሮ ህዝብ ፊት መቆም የለመደ ሰው ይናገራል። ግን አላገሩ ሁሉ ኢየሱስ በኋላ ይናገር የለም። ግን ቁርአንን፣ ሐዲስን፣ የዑለማዎችን አቅዋል፣ ሰለፎችን ንግግር፣ መዛሂቦችን አጣቅሶ መናገር ደግሞ ሌላ ሩቅ የሆነ ሙያ የሚፈልግ ነገር ነው። ስለዚህ ወጣቶች እስቲ ኪታብ ይዛችሁ ዑለማዎችን አጨናንቋቸው፣ አቅሩም ብላቸው ቅረቧቸው። እስቲ ታያላቸው። የዛን ጊዜ ማሩ ስትቀምሱት ነው ደግሞ የሚጣፍጣቸው። መጽሐፍ መግዛት አዋቂ አያደርግም። ቤት ውስጥ ጥሩ ሸልፍ አዘጋጅተህ ብትደረድረው ከመጥቆሩ መስቆርቆሩ ነው የሚሆነው። ትታያላችሁ ፊት ለፊት አይደል? ያምራል። ገለጥ አድርገህ ግን ተርጓሚ ያስፈልጋል፣ ነጋሪ አዋቂ ያስፈልጋል። ይቺ ሰጠር እንዲህ ማለት ናት፣ ይቺ ከሊማ ይሄ ነው ብሎ የሚነገር ዓሊም ያስፈልጋል። ዑለማዎችን ተጋብላከ ድሮ ዑለማዎች ይላሉ አንድ ሰው ዒልም ፍለጋ ሰፈር ወይም ጉዞ መሄድ ያለበት አገሩ ያሉ ዑለማዎችን ዘንድ ያለውን ሲጨርስ ነው ይላሉ። ومن آداب طلب العلم ألا يرتحل في طلب العلم إلا قبل انتهائه من علماء بلده كاكرو علماء ያለውን ሳይጨርስ መሄድ የለበትም። ሄዶ ሲመጣ በልጦ የመጣ ስለሚመስለው እኮ ነው። እዚህ ያለውን አላየው አይደለም። ስለዚህ ከዑለማ ተጋብሎ መማር ያስፈልጋችኋል። ዒልም ትንሽ ነገር አይደለም። ፊቅህ ይባላል፣ ሐዲስ ይባላል፣ ተፍሲር ይባላል፣ ነህው ይባላል፣ ሰርፍ ይባላል፣ በላጋ የተለያዩ ዒልሞች አሉ። እነዚያ ሁሉ ተደጋግፈው ነው ቁርአንን ለመረዳት ትንሽ በር የሚከፍቱልን። የተዘጋ በር ላይ ቁልፍ ይዘህ ከከፈትክ ይከፈትልሃል፣ አለዛ ትሰብረዋለህ። ቢሰብር ደግሞ ሌባ ነው። በአደብ የሚገባ ሰው ከፍቶ ከዛ ከከፈተ በኋላም እኮ ውስጥ ያለውን ዕቃ መጠቀም ደግሞ ሌላ ሙያ ይፈልጋል። ቋንቋ ስለቻለ ተፍሲር አይችልም የሚባለው ለዚህ ነው። ያኛው መፍታህ ነው። ከከፈቱ በኋላ ገብቶ መጠቀም ደግሞ ሌላ ጉዳይ።
በዚህ ዒልም ላይ ጥረት ማድረግ ዒልም ላይ ከትንሽ ነገር ተነስቶ አብዱላህ ብን አባስ ወላኪን ኩኑ ረባንይን የሚለውን አያ ሲፈስሩ ረባንይን የሚለውን ሲፈስሩ ማለት الرباني الذي يربي بصغار العلم قبل كباره رباني ማለት በትንሽ ዕውቀት ላይ ወደ ትልቁ ሳይገባ በፊት ኮትኩቶ የሚያሳድግ ነው ያ ነው ረባንይ ከትንሽ ወደ ትልቅ ስቴፕ አለው አንደኛ ክፍል ተማሪ የአስረኛ ክፍል ተማሪ የሚማረውን መጽሐፍ ብትሰጠው ምናልባት ከላይ ያለውን ስሙን አንብቦ የሚቆም ነው መሄድ አይችልም አቅሙ ስለማይመጥ ነው አሁን የተቸገርነው ይሄ ነው የሚያስቡት ትላልቅ ነገር ነው የተዘጋጁት ደግሞ ለትናንሽ ነገር ነው አቅማቸው የሚፈቅደው ይቅርታ ተበቃኩኝ ይሄ የዕልም ጉዳይ በጣም አሳሳቢ ስለሆነ ነው ሀገራችን ላይ ድሮ ዒልም እንዴት እንደመጣ በዕልም መስክ ላይ ትንሽ የሞከረ ሰው ያውቀዋል ከሀገር ለሀገር አንጀታቸውን አስረው ረሃብ እርዛት ጥማት ከቤተሰብ መለየት ሳይበግራቸው ሌላ ሀገር ሄደው አንድ ዓሊም ዘንድ ተንበርክከው ተንገላተው እንደዛ ነው የሚቀራ የነበረው በረካ የነበረው ለዛ ነው ተገቢ ዋጋውን ስለከፈሉለት ነገር የሚጣፍጠው ደክማ ስታገኘው ዛሬ ያ እያነሰ ነው ያለው መሰናክሎቹ ደግሞ እየበዙ ነው ያሉት ትምህርት ቤት አለ የልካቸው ልጆቻችንን እያዘብን ያለው ከሚማሩት መካከል እነሱ አስፈላጊ ምናልባት ትንሹ ሊሆን ይችላል ግን የማይሆነውን እዛ ይማራሉ ለነሱ መሰረታዊ የሆነውን የአኺራም የዱንያም ጥቅም ያለውን የዲን ዒልም ግን ሳያውቁ ይቀራሉ አማስጊ የሆነ ደረጃ ላይ ያለነው እርግጥ ነው ጥሩ ኸይር ነገሮች አሉ ጨለማውን ብቻ ማውራት የለብንም ወጣት ይሄን ያክል ተሰባስቦ መስጂድ መግባት ጀማዓ መስገድ ምናልባት በሆነ ሰዓት ላይ ያልነበረ ነው ተለይ ከተማ አካባቢ ማለት ነው እንደ ትናንሽም ቢሆኑ የዲን ኪታቦችን ማንበብ ካሴቶችን ማዳመጥ ቴሌቪዥኖችን ማየት በሆነ መልኩ የዲኑ ላይ ኢንቲሳብ እኔም ዲኑ ላይ አለሁበት የሚለው ጉጉቱ ፍላጎቱ መኖሩ ይደግም እንደግም ይባል ነው ጥሩ ነገር ማለት ግን በእውቀት ሲታጀብ የበለጠ ያምርበታል በእውቀት ሲደገፍ የበለጠ ያምርበታል ስለዚህ ዒልም ላይ በደንብ እንትጋ ዘመናዊ ትምህርቱም ላይ ሙስሊሙ ኋላ ቀር ነው የዩኒቨርሲቲ እድል ደርሶት ብዙ ኪዮክስ ከፍቶ የሻሻተ ሳንቲም ማግኘት ይሻለኛል ይላል ዩኒቨርሲቲ ተመረቀ ስንት ነው ማገኘው ብሎ ደሞዝ ነው የሚያሰላውስ ይሄ ሰፊ ነው ጅል ነው ያ ዕውቀትና ያ ሰርቲፋይድ መሆነ እኮ በመታገኘው ደሞዝ አለ የሚለካው እዚህ ውስጥ ባለው ሀብት ነው በአስተሳሰብ ከሌላው ትበልጣለህ ብዙ ነገር ይከፍትልሃል ስለዚህ በዘመናዊ ትምህርቱም መቅደም ነው ያለብን ወደ ኋላ መቅረት የለብን ይቻላል ደግሞ ሁሉ ስራ ፈትነት ነው እኛ የሚጎዳን ስራ ፈተን ጊዜ እንግደል ሁሉ እንላለን እስቲ ጊዜ እንግደል የሚል ቃል የለም እዚህ ሀገር ጊዜ ወንጀለኛ ነው ጊዜ ለምን ትገለዋለህ ማለት ወንጀለኛ እንኳን ፍርድ ቤት ተከሶ ተብሎ ፕሮሰስ አለው አይደል ሊፈረድበት ጊዜን ያህል ብርቅ ነገር እንገለዋለን አረንጓዴ ማስቲካ ያላመጥን እንገለዋለን ይገባው በሌላ ጊዜ ማለት ያንተ
ትልቅ አካል ያንዳንዷ ደቂቃ ከኛ ዑምር ላይ ነው እየተቀነሰች ያለችው ይሄ ተደምሮ ነው 30 ዓመት 40 ዓመት 50 ዓመት ሞረም ይባላል እድሜውን ሳይጠቀም ያሳለፈ ሰው የእድሜ ባለጸጋ ይባላል መቆየቱ ብቻ ጸጋ ተብሎ ተቆጥሮ ማለት ነው ምን ዘራበት ባለጸጋ ይባል ዘንድ ባለመዘዝም እኮ ሊሆን ይችላል በእድሜው ክፉ ነገር ከሰራ ይቆዳል لذلك يقول الله تبارك وتعالى أولم نعمركم ما يتذكر فيه من تذكر وجاءكم النذير የሚያስታውስ ሰው የሚያስታውስበት በቂ እድሜ ያልሰጠናችሁም ነበሩ አስጠንቃቂ ሳልመጣው ነበሩ ንግግሬን ለማጠቃለል አንድ ሐዲስ ብቻ ከጊዜ ጋር የተያዘ ላንሳና يقول النبي صلى الله عليه وسلم لن تزول قدم عبد حتى يسأل عن أربع ያን ሰው እግር ከቆመበት እግሮቹ ንቅንቅ አይሉ አራት ነገር ሳይጠየቅ አሉ የቂያማ ዕለት ማለት عن عمره فيما أفنى ስለመላ እድሜው ይጠየቃል ምን ላይ ያዋልከው በአመት ቀላል ነገር አለ 50 ዓመት 80 ዓመት ሁሉ ዘመን ምን ተጠቀምክበት ተብሎ ይጠየቃል በእያንዳንዱ ቀን መስራት የምትችለው ቁም ነገር አለ ዚክር አለ ዱዓ አለ እስትግፋር አለ تلاوة القرآن አለ ዒልም አለ ሰደቃ አለ አምር بالمعروف ነህይ ዐኒል ሙንከር በየቀኑ ልትሰራው የምትችለው ብዙ ነገር አለ እድሜህን ምን ላይ ያዋልከው በተለይ ደግሞ وعن شبابه ስለ ወጣትነቱ ይጠየቃል እንደዚህ ብለህ እየተወሳለትክ ነው ያሳለፍከው ወይስ ምክንያቱም ወጣትነት የወደፊት ሐያትህን የምትወስንበት ጊዜ በዚህ ሰዓት የምትሰራው ቁም ነገር ነው ያንተ የወደፊት እጣ ፋንታ የሚወስነው ለዚህ ነው ለሚተወሱን ጠይቃል ስለ ወጣትነት وعن علمه ስለ እውቀቱ ይጠየቃል ታውቃለህ አንተ እንዲህ አይነት ነገር حرام መሆኑ እንዲህ አይነት ነገር حلال መሆኑ ይሄ እንደሚፈቀድ ይሄ እንደሚከለከል ይሄ መስራት እንዳለበት ይሄ መስራት እንደሌለበት ታውቅ ነበር ያን ዕውቀትህን እንዴት ተጠቀምከው ይጠየቃል وعن ماله ስለ ገንዘቡ ለጥያቄ ምን አይነት ተሰበህ ከየት እንዳመጣው ደሞዝ ነው ወርስ ነው አርሰህ ነው ነግደህ ነው ስጦታ ነው ከየት አመጣው ሰርቀህ ነው ጉቦ ነው አታለህ ነው አጭበርብረህ ነው ከየት አመጣው ኧረ ላቤን ነው ማለት እንኳን ከቻለ ደግሞ ወፊማ አንፈቀው ምን ላይ ዋልከው ጠጣህበት ሰከርክበት ዚና ሰራህ ወይስ صدقከው ቤተሰብን ረዳህበት ራስህን ከሐራም አቀብክበት ምን ላይ ያዋልከው ተብሎ ዛሬ ሰዎች ወደ ተሮች ሲመጡ ይርበታበታሉ አይደል ሊያመጡብኝ ይሆን ብሎ ዱንያዊ ወደታ በጉቦም ታልፈዋል የአኺራው ግን እንደዛ አይደለም ይህን ሳይጠየቅ አይራመድም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም آخر ما نختم به حديثنا ما جاء في صحيح البخاري عن النبي صلى الله عليه وسلم قال يؤتى بالرجل العالم يوم القيامة فيلقى في النار أواكي هنا سو يقيام علت ييازنا الله في تكرم على تعالى كذا وهلا ይፈረድበትና እሳት ላይ ይጣላል والله ይተበቃል አዋቂ ነው አየው ከሳይ ሰሩበት ከቀሩ እንዴት እንደሚጎዳ ከዛ የሳት ሰዎች ምን ይሉታል ያ هذا አንተ ሰውዬ አለም ተኩት አምሩና بالخير وتنهانا عن الشر ደግደጉን ታዘናል ነበር እንዴ ክፉን እስተከለከለን አልነበር እንዴ ለምን እዚህ መጣህ አንተ ይሉና ይጠይቁታል በላ ይላል እንዴት አው كنت آمركم بالخير ولا آتي ደግ ነገር ስሩ ብያዛለሁ እኔ አልሰራው ለሰው ብቻ ነው ነገር ለብበል
وأنهاكم عن الشر وآتيه كفوات تسرولاتችሁ አሉ እኔ ግን ሰራው ነበር ለዚህ ነው እዚህ የመጣሁት ይላል ابن كثير سورة البقرة تفسير ላይ የተጠቀሱት አንድ አثር አለ ጀነት ውስጥ ያሉ ሰዎች ጀሃነም ውስጥ ያለን አንድ ሰው ያናግራሉ የሆነ ሰዓት ላይ ክፍት አድርጎ ያነጋግራቸዋል አላህ አንተ ገሌ እዛ ጀሃነም ውስጥ ያረፍከው ምን ነው አንተ ደግሞ እዛ ሄድከኛ እኮ እዚህ ጀነት የመጣ ነው አንተ በመከርከን ምክር ነው وما دخلنا الجنة إلا بنصحك አንተ የመከርከን ምክር ነው እዚህ ያደረሰን ምን ነው አንተ ደግሞ እዛ ገባህ ይሉታል ይህም ስላለ ከዛሬው ጠንቀቅ እንበልና ያለችን እውቀት እንስራባት ያላወቅን እንወቅ እዚህ ዓለም ላይ እውቀት የሌለው ቦታ የለው አደ ዱንያው ላይ ራሱ ዛሬ በቴክኖሎጂውና በሳይንሱም የመጠቁት የሚማሩት ናቸው እዛ ነጭ ሀገር ነበርኩኝ አንድ ቀን በባስ ላይ በትሬን ላይ ሙዚቃ ሰምቼ አላውቅም 2 ዓመት ገደማ ነበርኩ ስዊድን የሚባል ሀገር አንድ ቀን ሙዚቃ አልሰማሁም ግን ሰው እያንዳንዱ በጆሮ ደንቁሮ ጆሮ ላይ የሆነ ነገር ሰንቅሮ ነው የሚሄደው አሶላ አይሰማም ይሄ ምንድነው ብዬ ስጠይቅ ሆናሉ እያንዳንዱ ሰው ኦዲዮ ቡክስ አለ የኦዲዮ መጽሐፎች አሉ በድምጽ የተደረጉ መጽሐፎች እነሱን እያዳመጡ ነው የሚሄዱት ባቡር ላይ እየሄደ እየተማረ ነው የሚሄደው ለዚህ ነው እነሱ የበለጡ በዱንያው በልጠውናል እኮ ተቀድመናል ኪታቦች ወደ ድምጽ ተቀይረው ማለት መጽሐፎች በሚፈልጉት ሙያ በሚፈልጉት መስክ ማለት በደም ሁሉ እውቀት ጋር ስለሆኑ በሄዱበት ቦታ ሁሉ ውጤታማ ይሆናሉ ከዛ አንድ አረብ ሀገር ሄድኩኝ ከዛ ተመልሼ ማለት ነው እዛ ሀገር ላይ ቀበሌ ውስጥ ይሄ የሚገርም ነገር ነው ቀበሌ አለ ሴንትሩም ይሉታል በእነሱ ቋንቋ ቀበሌ ውስጥ ማንኛውም ቀበሌ ውስጥ የመንግስት ላይብረሪ አለ መንግስት የሚያቋቁመው መጽሐፍ ቤት እያንዳንዱ ነዋሪ የዛ መጽሐፍ ቤት መታወቂያ አለው እኔም ነበረኝ ትሄዳለህ የምትፈልገው መጽሐፍ ትዋሳለህ አንብበህ ተመለሳለህ መግዛት እንኳን ካቃተ ሰዓት ይዘህ መጽሐፍ ቤት ባዶ ሆኖ አታይ በየቀበሌው ይሄንን አየሁኝ አረብ ሀገሮች ሲሄድ ግን መጽሐፍ ቤት ያለበት መንደር ለማግኘት ረጅም መንከራተት አለበት ምናልባት አንዱ ከተማ ውስጥ 10 መጽሐፍ ቤት ካለ ነው ለዛውም አብዛኛው የነጋዴ ነው እኛ ደረሳለ እንደዚህ ለማለት እውቀት ላይ ስላተኮሩ በረሩ ሙዚቆች ወሎ እነዚህ ይሁዶች እንዲያርገው እነዚህ ነሳራዎች እንዲያርገው ለነሱ እንረግማለን እኛ ከሰሩ ነው ውጤታማ ሆኑ አንተ ያለው ሌላ ቦታ ነው ወሬ ነው የምታወራው አቤት ነው የምታወራው በቃ እኛን ጊዜ የሚያባክነው ስንቱ ነው علم ላይ ተርኪዝ ሳይኖረን ሲቀር ወደ ኋላ መቅረት የማይቀር ነው ለዚህ ነው ዲናችን መጀመሪያ ሲመጣ اقرأ ብሎ ነው የጀመረው اول آية علل عند من على أمة اقرأ لا تقرأ على يقرأ لا يتبانو بدا يقرأ أميين أنا بقول دمون دواكي اللي أرقم مكرال اللي هون مالك أحكام المسلمون هذا ما رأيك عليه على أبو كسان دينا على أبو كسان وفيت ميلون تام ما يأتوا بالهونا أين نقول يا يناجو በዛኛው ግን ስለዚህ እኛ አሁን ሌላ ምንም መላ የለንም በሁሉም ተቀድመናል እውቀት ላይ መብርታት ብቻ ነው የቀረን እሱ ማንም ሊከለክለን አይችልም ያ ደግሞ ያመጣል ለውጥ አኽላቅ
ኑሯችን ላይ ለውጥ ያመጣል። ሀብታችን ላይ ለውጥ ያመጣል። ወዝናችን ላይ ማህበረሰብ ውስጥ ያለን ሚዛን ውስጥ ለውጥ ያመጣል። የማይረባ ሰው ነው መባልና ዶክተር ነው ፕሮፌሰር ነው መባል እኩል አይደለም። ቦታ እንኳን ይሰጥሃል ማለት ነው። في الدنيا والآخرة درجة كف ميلو ووقته يرفع الله الذين آمنوا منكم والذين أوتوا العلم درجات وكثر الله يبلتال كزوجي من قد يلنا باكاتشو وطاطوش أدسو تولد كم يبلطاچو سوچكم بس مراتشو يممار لمادي مراتشو نباب قاتن كريالة تسسر مراتشو نباباتشو دمو حادث هنا على ما يالله ولو تراتنا مسالي معنى يوانا قصة ብዙ ወጣት ይዞ ማየው መጽሐፍ እንደዛ አይነት ነገር ልቦለድና እስቲ የሆነ ፊልድ ላይ ዕውቀት የሚያስጨብጥህ በአንተ ሀያት ላይ ትርጉም ያለው ነገር ያም መንበብ ጥሩ ነው። ለቋንቋ ቢያንስ የሆነ ነገር የሚያዳብረው ነገር አለች። ንባቡን ፋይዳ የለም ምንም ይሁን ግን ሀዲፍ የሆነ ዓላማ ያለው ንባብ አንብቡ። ዓላማ ያለው ዕውቀት አዳብሩ። ያን ጊዜ እድገቱ ይመጣል። እንደ ሀገርም ያስፈልጋል። እኛ ሙስሊም ወደ ኋላ ከቀረን ሌላውንም እንጎትተዋለን ነው እኮ አንድ እንጂ ጭብጨባ ነው የሚሆነው። መንግስት ትምህርት ቤት ሲከፍት ለሁሉም ነው የከፈተው። ሃይማኖትና ብሔር አልመረጠም። መምረጥም አይቻልም። እንደ ሀገር ማደግ ከተፈለገ መማር ነው። ያ ድሮ ኋላ ቀሮች ያደረጉት ነገር ነው። ክርስትና ካልተነሳ መማር አይፈቀድም ነበር። ድሮ ካልተነሳ እንኳን ስምህን ቀይር ይባል ነበር። ታየ ውጤታማ እንዳልሆነ ፉርሽ እንደሆነ ታውቃለህ። ሁሉም የሚያቅፍ ነው። ሀገር የጋራ ነው። እዚህ ወልቂያማ ነው። ፈሪቁ ፊል ጀና ፈሪቁ ፊስ ሰዒር የሚባለውና በዓለማዊ ዕውቀቱ ላይስ ምን ያህል ተሳትፎ አለን? እኛ ምን እያደረግን ነው የሚለው አሳሳቢ ነገር ነው። እንግዲህ ውስጥ ያለን ሀሳብ ነው እያወራ ያለሁት እኔ። እንግዲህ